ሰላም ዋሲሁን አስፋው እባላለሁ። በተክለ ሃይማኖት ጠቅላላ ሆስፒታል ክሊኒካል ፋርማሲስት ነኝ። ዛሬ ላወራችሁ የመጣሁት ስለ አንቲባዮቲክ ሬዚስታንስ ነው። በመጀመሪያ አንቲባዮቲክ ሬዚስታንስ ማለት ምን ማለት ነው? አንቲባዮቲክ ሬዚስታንስ ማለት አንድ ባክቴሪያ ኢንቮልቭ አድርጎ አንድን የምንወስደውን አንቲባዮቲክ ሙሉ ለሙሉ ስራውን በከፊልም ሆነ ሙሉ ለሙሉ ስራውን ሲቀንስ ነው። በዚህ ምክንያት ደግሞ ላላስፈላጊ ለሆስፒታል መደጋገም እና ሕክምና ሊዳረገን ይችላል። ከዛም አልፎ ለሞት ሊዳረገን ይችላል። ለዚህ መፍትሄ ደግሞ ሊሆኑ ብለን ያስቀመጥናቸው ነገሮች በተቻለ መጠን ከሐኪም ውጭ የታዘዙ መድኃኒቶችን አንቲባዮቲኮችን ደጋግሞ አለመውሰድ ነው። ሁለተኛው ደግሞ የታዘዙልን መድኃኒቶች ዱሬሽንና ዶዛቸውን በትክክል በአግባቡ አለመጨረሳችን ባክቴሪያው ድጋሜ ሰርቫይቭ አድርጎ መድኃኒቱን ተላምዶ ጉዳት ሊያደርስብን ስለሚችል ከሱም መጠንቀቅ ያስፈልጋል። ለነዚህ ሁሉ ደግሞ መንስኤዎች መፍትሄ ብለን ያስቀመጥናቸው ነገሮች አሉ። እነሱም አንደኛ በተቻለ መጠን ዶክተርን ያማከረ አንቲባዮቲክስ ብንወስድ ይመከራል። ሁለተኛው ደግሞ ሙሉ ለሙሉ የታዘዙልን መድኃኒቶች ዶዝና ዱሬሻቸውን ጠብቀን ቢሻለንም እንኳን መውሰድ ያስፈልጋል። ሶስተኛው ደግሞ የራስና የአካባቢ ንጽህና በመጠበቅ ከባክቴሪያ የጸዳ ኢንቫይሮንመንት መፍጠር ለዚህ ሁሉ መንስኤዎችን መከላከል እንችላለን። ተክለ ሃይማኖት ጠቅላላ ሆስፒታል ዓላማችን ህሙማንን መርዳት ነው። ተክለ ሃይማኖት ሆስፒታል